በነገራችን ላይ እስከ ዛሬ ድረስ እንደዚህ መናፈሻ ሄጄ አላውቅም። ማለት ክፍለ ሀገር ነው፣ ቀጥታ ከውጭ ሀገር መጥቼ ወደ ክፍለ ሀገር ነበር የሄድኩት። ከዛ አሁን እስኪ አዲስ አበባን ትንሽዬ ጎብኘት ላድርጋት በማለት ወደ አዲስ አበባ ጎራ አብዬ ዛሬ የተለያዩ ቦታ ወደ እናንተ አቀርባለሁ ማለት ነው። ውድ ተመልካቾቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረህመት ዩቲዩብ ቻናል ተከታታዮች ሰላም 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 ብያለሁ። ሰላማችሁ በያላችሁበት ብዝት ትርፍርፍ ይበልኝ። እንግዲህ እንደሚታወቀው ቆይቼ ነው እየመጣሁ ያለሁት ማለት ነው። ማለትም ክፍለ ሀገር ከገባሁ ጀምሬ ወይም ወደ ኢትዮጵያ ከገባሁ ጀምሬ ወደ ቻናሌ ላይ ጥሩ ነገር እያቀረብኩ አይደለም። ማለትም እንደሚታወቀው እንግዲህ እኛ ሀገር ላይ ማለት ነው የኔትወርክ ችግር አለ አማራ ክልል ውስጥ ማለት ነው። በዛን ያኔ ስለተመለከተ ምንም ሊሳካልኝ አልቻለም ማለት ነው። ዛሬ እንግዲህ ወደ አዲስ አበባ ጎራ ብዬ ማለት ነው አዲስ አበባ ላይ የተወሰነች መናፈሻ ቦታ ላይ ሄድ ብዬ ለናንተ ለማቅረብ ተጓደኞቼ ጋር አዘጋጅቻለሁ ማለት ነው። ከመጀመሪያው እስከ መጨረሻው እንድትመለከቱት ጋብዣችኋለሁ ማለት ነው። እንግዲህ እኔ ማን የሚባለው ሀገር ማን ነው? ሳሪስ ነው ማን የሚባል ሰፈር ማለት ነው። እዛ አካባቢ ሄጄ ነው ማለት ነው የተወሰነ ጉብኝት ያደረኩት ማለት ነው። በነገራችን ላይ ኢትዮጵያ ውስጥ ማሻአላ ነው የምትሉት ማለት ነው። አንዳንድ ቦታዎች ስትሄዱ በጣም ቆንጆ ቦታዎች እንደዚህ መናፋሻዎች ቆንጆ ቦታዎች አሉ ማለት ነው። እኔ እንደራሴ እንዳየሁት ማለት ነው። ማለት እኔ እንደራሴ ማለት ብዙ እዛ መናፈሻ ላይ እንደዚህ ዱርዬ የበዛበት ምናምን አይገኝም ማለት ነው። እና አሪፍ በቃ ደስ የሚል ቦታ ነው ማለት ነው። እና ተጓደኛዬ ጋር እንግዲህ እዚህ ጋር እስቂን እያልኩኝ ይሄን ደረጃ በጣም አቀብ ነው በነገራችን ደረጃው ማለት ነው። ወደ ውስጥ ካፌ ምናምን አለው ውስጥ ላይ ማለት ነው። ወደዛው ቡና ለመጋበዝ ወይም ሻይ ቡና ለመባባል ወደዛ ወደ ፊት ለፊት ይታያል በነገራችን ላይ ማለት ነው። ካፌው ማለት ነው ያው ፊት ለፊት ላይ ዳገቱ ይሄ በጣም ደረጃው በጣም ብዙ ነው በነገራችን ላይ በጣም ነው የሚያደክመው ማለት ነው። እና እንግዲህ ፈታ ዝጋት ድረስ ደከመኝ ቁጭ አልኩ። ካፌው ጋርም ገና ታልደርስ ማለት ነው። ማለትም በጣም ጥግ ነው ማለት ነው። ይሄ ደረጃው ያረዛዘሙ ልነግራችሁ አልችልም ማለት ነው። እና ይሄን ይመስላል ማለት ነው ጓደኞቼ ማለት ነው። እስኪ ዞር በነገራችን ዞር አበባው ተመልከቱ። ቆንጆ አበባ ነው ይሄ እንግዲህ ተካፌ ወዲህ ማለት ነው። ማለት ታጥር ውጪ ውሃ ምናምንም አለው። ካፌው ላይ ነው ማለት ነው። ይሄ እንዲሁ ዝም ብሎ ዳርዳሩን ወይም የሚጎመኝበት ቦታ ምናምን ያለበት አካባቢ ነው ማለት ነው። እዚህ ጋር ጓደኛዬን እንግዲህ ካሜራ አማን አድርጋ ያ ነው ካፌው ያለው ማለት ነው። በርቀት ላይ ይታያል ካፌ ያለበት ቦታ ማለት እና ደስ የሚለው የካፌው አካባቢ ግን እዛ ግቢ ውስጥ መቀረጽ አይቻልም ለዛ ተብሎ እዚህ ጋር ደግሞ ተመልከቱ ነው ራሴ ካሜራ አማን ሆኜ ማለት ነው ፈታ ብትን እያልኩላችሁ ነው ማለት ነው። የዛሬው እንግዲህ እኔን ይመስላል ወዶቼ በከልባ መሰግና ወዳችሁ መፈታችሁ ቻናሉ ስለምትከታተሉ ማለት ቻናሉ ላይክ እና ሰብስክራይብ አድርጉ። በጣም ገጽ ብሏን ቻናሉ ማለት ነው። ላይክ እና ሰብስክራይብ እያደረጋችሁ እንደ በፊቱ አመሰግናለሁ።